ለምን ራሳችንን በመጥላት እንኖራለን? ወጣቶች የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። አሞትና ከርቤ የተጎነጨልን አምላክ እያለ እኛ መርዝ እንቆነጫለን። የተወደዳችሁ ኦርቶዶክሳውያን ወጣትነቱን ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትን ለሰይጣን እስከ መቼ ትገብራለህ? ነገን ለሚያመጣው አምላክ ተውት። ትላንት ያሳለፋችሁትን አምላክ አመስግኑት። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። በስጋት ውስጥ ነገን ፈርታችሁታል። በጭንቀት ውስጥ ካላችሁ ትላንትን ተሸክማችሁ ትኖራላችሁ። ትላንት አልፏል፣ እናንተ ግን ትላንትን ተሸክማችሁ ትኖራችኋል። ይልቅስ ምን እናድርግ ካላችሁ አሁናችሁን በሰላምና በምስጋና ኑሩ። አሁን አመስግኑ። አሁን ኑሩ። አሁንን እንዲህ ከኖርክ ከስጋትም ደግሞ ከጭንቀትም ትወጣና ሰላማዊ ትሆናለህ። በራሳችሁ ላይ የምትነሳሱ ብርቱ ጨካኝ ሽፍታ ለምን ትሆናላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ ካዳነ በኋላ ወንድሜ